ሰላም አለይኩም ወራህመቱላሂ ወበረካቱ ሀባይቢ ዛሬ ቢዛ አሰራር ያውኒ አብኩቻለሁ እንቅድም አይመቼ ብሎ ለመቀረጽ ማለት ነው። እዚህ ላይ ግን የጨማመርኩት እንገራችሁ ማለት ነው። በዚች እቺ መለኪያው አለች እቺ በዚህ 3 ብርጭቆ ዱኤት ማለት ነው። በዚህ 3 አድርጌያለሁኝ። ዘይት በዚች አንድ ማለት ነው። በዚች አንድ ሙሉ ስኳር በእንደዚህ ያለ መላቂያ 2 የተጠቀምኩት ማለት ነው። ጫው ግማሽ ማንኪያ የተጠቀምኩት ተዛ ካሜራ አንድ ማንኪያ በትልቁ በእንደዚህ ያለ ማንኪያ ማለት ነው። ሀባይብዬ አንድ ማንኪያ ነው የተጠቀምኩት ካሜራ። ይሄንን እንደምታዩት ይሄ ኬኩ እንትኑ ፓውደሩ ግማሽ ማንኪያ በትንሿ ማለት ነው። በዚህ ግማሽ ነው የተጠቀምኩት። ዘይት ደግሞ አሳይቻችኋለሁ። ዘይት በዚህ በትንሽቱ አንድ ነው የተጠቀምኩት ብያችኋለሁ። ሁለተኛው ወደዚህ ትሄድላችሁ። ይሄን ታደረጋችሁ በኋላ ለብ ያለ ውሃ በዚች አንድ ብርጭቆ ውሃ ታረጋላችሁ። ለብ ያለ ውሃ ማለት ነው። እንደገና ደግሞ አሁንም እቺ ሩብ እንደዚህ ትንሽ እንትኗ ሐሊብ ማለት ነው። ሐሊብ ለብ ታረጉታላችሁ እሱንም ማለት ነው። ከዛ በኋላ ምን ታደርጋላችሁ? እዚህ ላይ ደግሞ ስጎውን ቲማቲሙን በሐላጥ መታውና እንደዚህ አርጌ ሰልሰል ጨምሬ ቅመማ ቅመም ጨምሬበታለሁ። ይሄ ኸልጦ የራሱ ኸልጥ ነው። እዚህ ላይ ምን አለኝ? ይሄ እንትን ነው በዛ ሀገር ሀይቀን ዝሩ የስጋ ዝርያ ነው። ይሄ ደግሞ ዘይቱን ይባላል ማለት ነው። ዘይቱን ይባላል። ይሄን አዘጋጅቻለሁ። ቃሪያውን ትንሽ በዘይት ጠበስ አድርጌዋለሁ እንደምታዩት። እዚህ ላይ ጅብን አዘጋጅቻለሁ ማለት ነው። እዚህ ላይ ጅብን አዘጋጅቻለሁ። ይሄ ደግሞ የስጋ ዝርያ ነው፣ ግን ጠበስ ብቻ ስሙን አፌ ላይ ነው፣ ግን እንትን አላልኩትም። እና የዛሬው እንትን ይሄን ይመስላል። ሰርቼ ደግሞ ላሳያችሁ። አጅኒ እንደዚህ ሆኗል እንደምታዩት ማሻአላህ ተባረክ ረህማን በደንብ ነው የቦካልኝ። አሁን ልሰራው ነው ማለት ነው። ይሄን አጅን ስላተመቼ ነው ቅድም ታለራርግ ያተቀርጽልኝ ማለት ነው ውዶቼ። እሺ ውዶቼ እንደስተዳመጥኩ በኋላ በምን ቆርጠለው። ይሄ ጥቁር ደግሞ ውዶች እኛ ጥቁር አዝሙድ ዝቤት ስለሚወዱ ተጠቀማለሁ ማለት ጥቁር አዝሙድ ነው። አሁን እንዴት ቆርጥላችኋለሁ መሰላችሁ? መቁረጫ ይቺ ናት። አያችሁ? ይዝናል ማለት ነው። እዚህ ላይ የቆረጥኩ ነው። ይሄንም ወንትን ብያለሁ ማለት ነው። አሳያችኋለሁ። ተዛ ሌላ ስኒ ያመጣለሁ። ዘይት ትንሽ ላይ ደግሞ ዘይት አድርጉበት። እንደዚህ ያለ ሞረከት ታላችሁ ተጠቀሙበት ማለት ነው። አሁን ይሄን እንደዚህ ቆርጣለሁ። አያችሁኝ ሀባይብ። ተዛ እንደዚህ ተረድረዋለሁ። አያችሁ እንደዚህ ቆይ ላሳያችሁ ቪዲዮ እንዳይረዝምባችሁ። እሺ ወዶቼ መጀመሪያ ይሄንን ነው የምታደርጉት። ይሄንን አያችሁ ቀባ ማለት ነው። ትንሽ በስሱ እንደዚህ ቀባ ታረጉታላችሁ፣ ታስተካክሉታላችሁ፣ እንደዚህ ታረጉታላችሁ። ተዛ እናንተን ለማሳየት ነው። ተዛ ምን ትጨምራላችሁ? ጅብን ለጥቆ ብስሚላ የሚበቃችሁና እንደዚህ ጅብን ትጨምራላችሁ። ያው እናንተን ለማሳየት አህል ነው ወዶቼ። ተዛ ዘይቱንና ይሄ የስጋ ዝርያ ትጨምሩበታላችሁ። እንደዚህ መጨረሻ ላይ እንደዚህ እንትኑ ማለት ነው። እንደዚህ ታደርጉታላችሁ። እንደዚህ እንዳይበዛበት እዚህ ዳርዳሩ ላይ ምናምን እንደዚህ ነው። ቆይ ሙሉን አሳያችኋለሁ ልጨርስና። እሺ ውዶቼ ያው ይሄን ይመስላል እዩ ማለት ነው። እኛ እንትኑ ዱኤ ስለምንጠቀም ነው። አስማሩ ማን ነጭ ነው። አሁን እንደዚህ ተፍሮን አውጥቼ በትኩሱ የት ነው ማረገው መስላችሁ? ፍሬዘር የማረግበት ምክንያት ሁሌ ስለማልሰራ ትታወጡት እንደገና እንዲ አዲስ እንዲ ፍሬሽ ነው የሚሆነው ማለት ነው ሀባይቢ።